ማዬ በጉጉት ስንጠብቅ የነበረው ዜማዬ እንግዲህ ተገኝታለች። የት እንደተገኘችም የምነግራችሁ ይሆናል። ዛሬ አዲስ ቪዲዮ ይለቀቃል። ዜማዬና እንዲሁም አቢኒ ዛሬ ይገናኛሉ ማለት ነው። ዜማዬ ከጀርባውና ማን እንዳገታቸውና እንዲሁም ደግሞ ማን እንደዚህ ብዙ ነገር ሲያደርጋቸው በተለይ ደግሞ የውል ወንድም ናቲን የት እንዳለ ለማወቅ በጣም ብዙ ጥረት እያደረገች ነው ዜማዬ ማለት ነው። ይህ ማለት እንግዲህ እነሱን ወንጀለኛ ስለሆኑ ለህግ ማቅረብ ነው የምትፈልገው። ዜሜ ግን አሁን ላይ አቢኒን አላገኘችው። ምክንያቱም ደግሞ ያላገኘችበት ምክንያት ወንጀለኞችን መጀመሪያ እንዲሁም ለማስያዝ ነው ማለት ነው። ውድ ቤተሰቦች ግን ናቲን ማግኘት ከፈለክ ወይም ደግሞ ወንድምክን ማየት ከፈለክ እድልን አስወግጅ ብሎ ይለዋል ማለት ነው ልዑል ደግሞ በዚህ በፍጹም አልተስማማም። ምክንያቱም ይህን ነገር በፍጹም አላደርገውም፣ አልገልም፣ የሰው ነፍስ አላጠፋም ይላል። እንግዳውስ ወንድምክን ከፈለግከው ነው እንጂ ወንድምክን እንግዳውስ አታገኘውም ይለዋል ማለት ነው። ስልም ሌላ ስራ ስጠኝ እንጂ በፍጹም ይህንን ነገር አላደርግም ሲለው፣ ኢዛና ግን ይህን ነገር ካደረግ አድርግ ከገደልካት ነው እንጂ ከለዛ ግን ወንድምክን ማየት አትፈልግም ማለት ነው ብሎ ያስፈራረዋል። እና እድልን ለማስወገድ ይስማማል። ምክንያቱም ደግሞ ወንድሙን ለማግኘት ወንድሙ ናቲ የት እንዳለ ስለማያውቅ፣ ስለዚህ ወንድሜን እፈልጋለሁ እባክን ወንድሜን አሳየኝ ብሎም ሲለምነው ነበረ። በዚህ ምክንያት ደግሞ ዜማዬ እና ልዑል ይገናኛሉ። እናም ደግሞ ኢዛና ያለውን ነገር ሁሉ ወይም ደግሞ ኢዛና ወንድምክን ከፈለግ እድልን አስወግዳትና ከዛም በኋላ ማለትም ወንድምክን አሳያለሁ ብሎኛል፣ ስለዚህ ይህን ነገር አደርጋለሁ ይላል ማለት ነው። ዜማዬም ደግሞ በፍጹም ይሄ ሊሆን አይችልም፣ እንደዛ መሆን የለበትም። ለምን እንደዚህ ካረግንማ በምን ከነሱ ተሻልን ከወንጀለኞች። ስለዚህ እነዚህ ወንጀለኞች አልፈን ለህግ መስጠት ነው ያለብንና በፍጹም ይህን ነገር ማድረግ አንችልም ብላ ዜማዬ ግን ይህን ነገር እንዳደርግ ትለዋለች ማለት ነው። ወንድሙን ለማግኘት ሲል የሌላ ሰው ህይወት ለማጥፋት የፈለገው ልዑል ግን ወንድሜ ለእኔ በጣም ብዙ ነገር አድርጓል፣ ስለዚህ ወንድሜን መተው አልችልም። እናም የፈለገ ነገር ይሁን በእኔም የመጣ ይምጣ፣ ስለዚህ ወንድሜን ከዚህ ችግር ውስጥ ማውጣት አለብኝ ብሎ የሚላል ማለት ነው። ዜማዬም ደግሞ ከኔ ጋር አንድ ሀሳብ አለን፣ ምክንያቱም ደግሞ እድል እንደሞተች አድርገን ማስመሰል እንችላለን ትላለች። ደግሞ በምን አይነት መልኩ ነው ይህን ነገር ማሳመን የምንችለው ብሎ ይጠይቃታል ማለት ነው። ዜማዬም እንግዲህ እድል ለእድል እንነግራትና ሁሉን ነገር እናም እንደሞተች አስመስላ የሆነ ነገር ገላሃት እንደሄድካ ታስመስል ትላለች ማለት ነው። የሚስማማና ይህን ነገር ለማድረግ ወስኗል ማለት ነው። እናም እድልን ሁሉን ነገር ነግራታል። እድል ደግሞ እንዴት ቆይ ይሄን ነገር እኔ እንደዚህ ብሎ አድርጊያችሁ እንዴት ነው እኔን ያለ መግደል ወይም ደግሞ በዚህ ስራ ተስማምታችሁ እንትን ያላችሁት ማለትም ከአቤኒ ማለትም ከናቲ ጋር እንዴት ተስማማችሁ ትላለች ማለት ነው። ውድ ቤተሰቦች እንግዲህ ዛናውን ላይ እያስፈራራ ያለው ወንድምክን ማግኘት ከፈለግ ስለዚህ ይህን ስራ ሰርተ ነው በማለት እድልን በማስወገድ ማለት ነው። በዚህ ከተስማማን ያለው ማለት ነው። ልዑልም በዚህ ምክንያት ተስማምቷል። ነገር ግን ደግሞ ዜማዬ ይህን ነገር በፍጹም ማድረግ አንችልም፣ እኛ በምን ከነሱ ተሻለን፣ እነሱን ለህግ ማቅረብ አለብን እና ይህን ነገር ማድረግ አንችልም ብሎም ይላታል ማለት ነው። ስለዚህ በዚህ ነገር ተስማምተዋል። አሁን ላይ የሚፈልገው ምክንያቱም ደግሞ ማን ነው ሶስተኛ አካል ያለው? ምክንያቱም ከእድልና ከኢዛና ውጭ ማን እንደሆነ ማወቅ ነው የምትፈልገው። ምክንያቱም ደግሞ እነዚህ ወንጀለኞችን ለህግ ማቅረብ ስለምትፈልግ፣ ስለዚህ ሶስተኛው ግን ማን እንደሆነ ከጀርባውና ማጥራት ስላለባት፣ ስለዚህ አቢኒን እስካሁን ድረስ ማግኘት አልፈለገችም። ወይም ደግሞ እነዚህ ወንጀለኞችን ለህግ አቅርበን ከዛም በኋላ ነው ከአቢኒ ጋር ማገናኘት ያለብን በማለት እንዲሁም ኢዛና አሁን ላይ
ብዙ ነገር እየሆነ ነው ያለው። ምክንያቱም ደግሞ ከእድል ጋር ብዙ ነገር ሲሰሩ ነበር። ነገር ግን አሁን ላይ እድልን ለማስወገድ የፈለገበት ምክንያት ሁሉም ነገር ጫፍ ላይ ስለደረሰና እንዲሁም ደግሞ አቤኔና ያዳ ሁሉን ነገር ስላወቁ ስለዚህ ግዴታ እድልን ማስወገድ አለበት ማለት ነው። እድል በጣም ብዙ ሚስጥር ስለምታውቅ ማለት ነው። ስለዚህ እድል አሳልፋ ሰጠኛለች። ራሴን ህይወቴን አደጋ ላይ ከምጥል እሷ መወገድ አለባት ብሎ ወስኖ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ሁላችንም በጉጉት ስንጠብቀው የነበረውን ይዤላችሁ መጥቻለሁ። አቤኔና እንዲሁም ደግሞ ዜማዬ ተገናኙ። አቤኔና ዜማዬ እስከሚገናኙ በጣም ሁላችንም እየቸኮልን ነበር ማለት ነው። ነገር ግን በዛሬው ዕለት አቤኔና እንዲሁም ዜማዬ ይገናኛሉ። ነገር ግን አሁን ላይ ዜማዬ አቤኔን ማግኘት አትፈልግም። ምክንያቱም ደግሞ ማን እንዳገታትና ማን እንዳሰቃያትኝ ያውቃለች ማለት ነው። ኢዛናና እድል እንደሆኑ ከጀርባ ግን ደግሞ ሌላ ሶስተኛ ወገን እንዳለ ስላወቁ ስለዚህ ያን ሶስተኛ ወገን ማወቅ ስላለባቸውና እንዲሁም ማጥራት ስላለባቸው ግዴታ እያጣሩ ነው ያሉ ከልዑል ጋር ማለት ነው። እንዳልሞተና እንዲሁም በህይወት እንዳለ ነው የታወቀው ማለት ነው። ናቲ እንግዲህ እንደሞተ ናቲና ዜማዬ ሞተዋል ብለው ነበረ የሚያስቡት። እንዲሁም እድልና ኢዛና እያስፈራራት እድልን ማለት ነው። ምክንያቱም ደግሞ ሰው ስትገሉን ስትቀብሩ አይተናቸዋል። ስለዚህ ለህግ አሳልፈን ከምንሰጣችሁ መጀመሪያ ለእኛ ይህን ያክል ገንዘብ መስጠት አለባችሁ ብለው ስላላትኝ ግዴታ እሷ ደግሞ ያን ብር ለመክፈል ተስማምተው ነበረ። ነገር ግን ደግሞ አሁን ላይ የፈለገውን ነገር ያምጣ በቃ ሁሉን ነገር ያዳ እናገራለሁኝ። ስለዚህ ከዚህም በኋላ አላስብም፣ በቅቶኛል፣ ደክሞኛል ስትልም ነበር ማለት ነው። ነገር ግን ደግሞ አብሯት የሚሰራው ወይም ደግሞ ሶስተኛ አካል እድል ደውላ ብሩን እያስፈራራኝ ነው፣ ብሩን ካላመጣሽ እያለኝ ነው፣ ስለዚህ ምን ይሻለኛል ብላም ትጠይቀዋለች ማለት ነው። ስለዚህ ደውይለትና ቅጠሪው የሆነ ቦታ ሰው የሌለበት ጭል ያለ ቦታ ይላታል። በዚህም ተስማምታ እድልም ቀጥታ አብሯት ለሚያስፈራራት ወይም ደግሞ ገንዘብ እያለ ለሚጠይቃት ሰው ትደውላለች። ከደወለችም በኋላ ግዴታ ብሩን ለመስጠት የሆነ ቦታ መገናኘት ስላለባቸው እናም የሆነ ቦታ ትቀጥረዋለች ማለት ነው። እሱም ደግሞ እኔ ወይንም የምፈልገው ቦታ እዚህም ቦታ መምጣት አለብሽ ወይም ደግሞ እዚህም ቦታ እደውልልሻለሁ ይላታል። ስለዚህ ዜማዬም እድልም በዛ ተስማምታ ትዘጋዋለች ማለት ነው። እድል አሁን ላይ በጣም ፈርታለች። ግን ደግሞ በተለይ ደግሞ ኢዛና እንድትገደል ማድረጉን ስትሰማ በጣም ነው የተሰማት። ምክንያቱም ግን ደግሞ እንዴት ነው ቆይ የናቲ ወንድም ወይም ደግሞ ልዑል እንዴት ነው እኔን ያለ መግደል ወይም ደግሞ ሳይገለኝ ቀረ ወይም ለኔ ለምን እንዴት አሰበ በማለት ጥያቄ ቢሆንባትም ነገር ግን አስመስይ ስላላት ስለዚህ እድል ልታስመስል ነው ማለት ነው። እድልና እንዲሁም ኢዛና ከጀርባ አብረው እንደሚሰሩላችን እናውቃለን። ነገር ግን አብሮ ሶስተኛ አካል ማን እንደሆነ እሱን ለማወቅ እንግዲህ እድልና ማለትም ዜማዬና የናቲ ወንድም እንትን እያሉ ነው ማለት ነው። ወደ ቤተሰቦቼ ማን ይመስላችኋል? እስኪ በቀጣይ ክፍልስ ምን ይፈጠር ይመስላችኋል? ዜማዬና ናቲ አቤኔ ሲገናኙ ምን አይነት ስሜት ይሰማቸዋል? ምክንያቱም አቤኔ አሁን ላይ ተስፋ ቆርጧል ማለት ነው። ዜማዬን አገኛታለሁ ብሎም አያስብም። ምክንያቱም ደግሞ ዜማዬና አቤኔ ከተለያዩ በጣም ብዙ ጊዜ ስለሆነ ስለዚህ ይህን ነገር አሁን ላይ ዜማዬ ትመጣለች ብሎም ስለማያስብ እናም ዜማዬና አቤኔ አንድ ላይ ይሆናሉ። እንደገና ደግሞ ኑዋና ያዳም ተዋደዋል ወይም ተፋቅረዋል ማለት ነው። ኑዋ ሁሉን ነገር ግልጽ መናገር ትፈልጋለች። ነገር ግን ደግሞ የኑዋ ወንድም
ግዴታ ብሩን ወይም ደግሞ አስፈራርቶ መቀበልና ከዛም ህይወቱን መቀየር ነው የሚፈልገው። ኑሃ ደግሞ ይህን ነገር በፍጹም ልትቀበለው አልቻለችም። ምክንያቱም ደግሞ ያዳን ምንም አይነት ነገር መደበቅ አልፈለገችም። ውድ ቤተሰቦቼ በቀጣይ ምን ይፈጠራል የሚለውን ኮሜንት ላይ